አምላካችን ጌታችን ወዳጅታችን በኢየሱስ ክርስቶስ ሰላም ጌታ አድራችሁ ምስጋና የወይራ አምላክ ስሙ የተመሰገነ ይሁን። አባታችን አቡነ ያዕቆብ የአትላንታና አካባቢዋ ሀገረ ስብከት ዋና ሊቀ ጳጳስ የቅዱስ ሲኖዶስ አባል አባ ቆሞስ ገብረ ኪዳን እንዲሁም በቅዳሴ ውዳሴ ስታመሰግኑ አደራችሁ ሊቃውንተ ቤተክርስቲያን በጌታ ፍቅር በዚህ ሰዓት በቤቱ ተሰብስባችሁ አላችሁ። ህዝበ ክርስቲያኖች የዛሬ ቀን ስለሰጠን እናመሰግነዋለን። እስኪ በምስጋና ልልታ አመስግኑ። እንኳን ደረሳችሁ ለብርሃነ መስቀሉ አመስግኑ። የምትኖሩበት ሀገር አሜሪካ ቢሆንም በኢትዮጵያ አቆጣጠር ደግሞ አዲስ ዘመን ተሰጥቷችኋል። ለዚህም ቸርነት አመስግኑ። የዛሬው ማለዳ ደግሞ በይበልጥ እንድናመሰግንበት ተኝቶ መነሳት ብርቅ በሆነበት ዘመን ከሚነሱቱ ወደ ቤቱ ከሚመጡቱ ጋር ተደምራችሁ የዛሬው ምስጋና ውዳሴ ቅዳሴ ልትሰሙ ስለፈቀደ አምላክ ይህን ስለሰጣችሁ አሁን አመስግኑት አንድ ጊዜ። ስለ ሁሉም ቸርነቱ ማን የተመሰገነ ይሁን። እግዚአብሔር ይመስገን። በደንብ አመስግኑት በደንብ። የከበሮ መዝሙር እንዘምራለን። ከዛ በፊት ግን ያለ ከበሮ መዝሙር እንሰማለን። ይህን ማለዳ እንድናመሰግንበት፣ እንድንዘምርበት፣ ስሙን እንድንቀድስ፣ እንድናወድስ የፈቀደ የድንግል ማርያም ልጅ ስሙ የተመሰገነ ይሁን።
የማይሞት የማይለወጥ በሦስተኛው ቀን ተነስቶ ሞትን የሻረ ወደ አባቱ ቀኝ በኃይል ያረገ የተከበረ በምስጋና ዳግም ለፍርድ የሚመጣው አምላካችን ከሃሊ ስሙም ቅዱስ ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ዘኢይመር የማይሞት የማይለወጥ ከድንግል ማርያም የተወለደ መጠመቁን መነሳቱን መወለዱን በዝማሬ እንድንማር ስለረዳን የቅዱሳን አምላክ ስሙ የተመሰገነ ይሁን። እስኪ በደንብ ሰብሰብ አድርጋችሁ አመስግኑ።
ጠላትም ቢወድቅ ተማርኮ ቢሰጥህ ለእኛ ከተማው የሆነ ሁሉ አንተ ነው፣ የሆነ ሁሉ ካንተ ነው። ስላለ በስምህ ግናለ መቃብር ግናለ በስምህ ግናለ መቃብር ተራራው ይናዳ
ምስጋናችን ይቀበልልን እንድናመሰግነው እንድንዘምርለት ጤና እድሜ የሰጠ አምላክ የተመሰገነ ይሁን። በትኖሩበት ሀገር አዲስ ዓመት ባይሆንም እኛ በምንኖረው ሀገር እንዲሁ በመንፈሳችሁ ከኛ ጋር ስለሆናችሁ አዲሱ ዓመት ከገባ ገና 18ኛ ቀን ነው የደረስነው። እንኳን አደረሳችሁ ለማለትም ብዙ የረፈደ አይመስለኝም። የተጀመረውን ዘመነ ማርቆስ ለኢትዮጵያ መልካም የሆነበት እዚህ ለመኖሩ ሰዎች ደግሞ ከዚያ የሚሰማ